በአንደኛ ማርሽ እየሄድን እያለ ሁለተኛ ማርሽ ማስገባት ፈልገን ለምንድነው እሱ ወደ 4 የሚሄድብን የሚለውን አሳያችኋለሁ። ከትምህርቱ በፊት መኪና መለማመድ የምትፈልጉት ስልኬ ባዮ ላይ አለ። በቀጥታ ወደ ትምህርታችን በአንደኛ ማርሽ እየሄድን እያለ ሁለተኛ ማርሽ ማስገባት ፈልገን ወደ 4 የሚሄድብን ዋነኛው ምክንያት ምንድነው? እሱ አያያዛችንን ማስተካከል አለብን ማለት ነው። አሁን አንድ ላይ ነው ያለነው፣ አንደኛ ማርሽ ላይ ነው ያለነው። ሁለት ስንፈልግ ትንሽዬ ወደ ግራ ደገፍ፣ ትንሽዬ ወደ ግራ ማስተኛት አለብን። ከዛን ቀጥታ ወደ ኋላ ስናመጣ ሁለት ላይ ይገባልናል ማለት ነው። ግን ደግሞ በአንደኛ ማርሽ እየሄድን እያለ ሁለት ማስገባት ፈልገን ዝም ብለን እዚሁ ላይ ወደዚህ ሳናስተኛ ወደ ግራ ሳናስተኛ ቀጥታ ወደ ኋላ የምናረግ ከሆነ 4 ጋር ይሄድብናል ማለት ነው። ስለዚህ ምን ማድረግ አለብን? በአንደኛ ማርሽ እየሄድን ሁለት ስንፈልግ ወደ 4 እንዳይሄድብን ትንሽዬ ወደ ግራ እንዲናስተኛና ቀጥታ ወደ ኋላ ስናረግ ሁለተኛ ማርሽ ላይ ይገባልናል።